ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል ወሎ ቀጠና የፋኖ ኃይሎች በከፈቱት ውጊያ የጦር አዛዡን ጨምሮ ከ100 በላይ የአገዛዙ ወታደሮች መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ይፋ አድርጓል። የአማራ ክልል የብልጽግና አገዛዝ በበኩሉ ፋኖ ከህወሓት ጋር ያልተቀደሰ ጋብቻ ፈጽሞብናል ብሎ ከሷል። የክልሉ የብልጽግና አገዛዝ ይህን ያለው ከሰሞኑ ባለማጣና ኮረም የነበረውን የብልጽግና አገዛዝ ጦር ፈርሶ በገባበት ቆቦ ከተማ በተደረገ ስብሰባ ላይ ነው። በዝርዝር የምታዳምጡት ቀዳሚ ጉዳይ ነው። በትግራይ ክልል የአገዛዝ ጦር በአየር ላይ የሚፈጽማቸው ጥቃቶች ተባብሰዋል። ዛሬ በክልሉ የተለያዩ አካባቢዎች በአየር ላይ የተፈጸሙ የድሮንና የአየር ጥቃቶች ነዋሪዎችን አስጨንቀዋል፣ ሰብአዊና ቁሳዊ ጉዳት አድርሰዋል። በሌላ በኩል የቲዲኤፍ አባላትና የትግራይ የሰላም ሰራዊት አባላት በዋጀራት ያደረጉት ውጊያ ከፍተኛ ሰብአዊ ጉዳት አስከትሏል ተብሏል። ይህንንም ዝርዝሩን ትሰሙታላችሁ። ከ5000 በላይ ኢትዮጵያን ከአሜሪካ እንዲወጡ የሚያደርገው ውሳኔ ፍርድ ቤት በጊዜያዊነት አግዷል። የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት መብት የሌላቸውን ኢትዮጵያውያን ከአሜሪካ እንዳይባረሩ ያደረገውን ሕጋዊ ከለላ ለማቋረጥ ያስተላለፈውን ውሳኔ ፍርድ ቤት በጊዜያዊነት ማገዱን የተሰማው። ይህ የፍርድ ቤት ውሳኔና የችግሩን መነሻ በተመለከተም ዝርዝር አዘጋጅተናል። ደቡብ አፍሪካና እስራኤል አንዳቸው የሌላኛውን ዲፕሎማት ማባረራቸው ሰምቷል። ደቡብ አፍሪካ ዲፕሎማቲክ መርህ ጥሰዋል ያለቻቸውን ከፍተኛ የእስራኤል ዲፕሎማት ስታባረር፣ እስራኤል ደግሞ የደቡብ አፍሪካ ልዑክ አባርራለሁ ብላለች። ዝርዝሩን ሰሙታላችሁ። አሜሪካ ለእስራኤልና ሳውዲ አረቢያ በ16 ቢሊዮን ዶላር ጦር መሳሪያዎችን ልትሸጥ ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ 16 ቢሊዮን ዶላር የሚጠጋ የክፍያ የሚፈጸምባቸውና የተለያዩ ዘመናዊ ጦር መሳሪያዎችን ለእስራኤልና ለሳውዲ አረቢያ ለመሸጥ ተዘጋጅቷል ተብሏል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል ወሎ ቀጠና የፋኖ ኃይሎች በከፈቱት ውጊያ የጦር አዛዦችን ጨምሮ ከ100 በላይ የአገዛዙ ወታደሮች መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ይፋ አድርጓል። በበኩሉ የአማራ ክልል የብልጽግና አስተዳደር የብልጽግና አስተዳደር በሌላ በኩል ፋኖ ከህወሓት ጋር ያልተቀደሰ ጋብቻ ፈጽሞብናል ብሏል። የክልሉ የብልጽግና አገዛዝ ይህን ያለው ከሰሞኑ ባለማጣና ኮረም የነበረው የብልጽግና አገዛዝ ጦር ፈርሶ በገባበት ቆቦ ከተማ በተደረገ ስብሰባ ላይ ነው። በክልሉ ደቡብ ወሎ ዞን መቅደላና ተንታ ወረዳዎች በአገዛዝ ጦርና ፋኖ ኃይሎች መካከል በተደረገ ውጊያ 100 የሚጠጉ የአገዛዝ ወታደሮች የሞትና የአካል ጉዳት እንደደረሰባቸው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ይፋ አድርጓል። በውጊያው በርካታ የጦር መሳሪያዎችን በፋኖ ኃይሎች ተማርከዋል ነው ያለው አፋባ ምኒልክ። የአገዛዙ ጦር ጥር 22 2018 ዓ.ም መድፍን ጨምሮ በከባድ መሳሪያዎች ታግዘው በደቡብ ወሎ ዞን ተንታ እና መቅደላ ወረዳ የተለያዩ አካባቢዎች በከፈተው ውጊያ የፋኖ ኃይሎች የተቀናጀ መልሶ ማጥቃት ከፍተው ነው ድል ማስመዝገባቸው የተነገረው። በዚህ ውጊያ በስም ያልተጠቀሱ የአገዛዝ ጦር አዛዥ ጭምር መገደላቸውን ያስታወቀው አፋብን የፋኖ ኃይሎቹ መልሶ ማጥቃት የመቅደላ ወረዳ ዋና ከተማ ማሻ ድረስ ዘልቀው መግባት አገዛዙ ላይ ከፍተኛ ጉዳት አርሰዋልም ሲል አስታውቋል። በአካባቢው በነበረው ውጊያ በተለይም ተንታ ወረዳ የአገዛዙ ጦር በተኮሰው ከባድ መሳሪያ ከውጊያ ጋር ምንም ተሳትፎ ያልነበራቸው አንዲት እናት ጨምሮ ንጹሃን መጎዳታቸውና መኖሪያ ቤቶችን መውደማቸውን ለማወቅ ተችሏል። በተመሳይ የፋኖ ኃይሎች በሰሜን ወሎ ዞን ከጋሸና ወደ ወልዲያ ሲጓዝ በነበረ የአገዛዙ ጦር ላይ በከፈቱት ድንገተኛ ውጊያ በርካታ የጦር አባላት ጉዳት ደርሶባቸዋል ሲል የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። ውጊያው የተከፈተው በዞኑ ጋዞ ወረዳ አስታይሽ ከተማ ዙሪያ ሲሆን በጥቃቱ 21 የአገዛዙ ጦር አባላት ሲገደሉ 37 ደግሞ ቆስለዋል ያሉት የመረጃ ምንጮቻችን፣ በዚህ ውጊያ የቆሰሉ የፋኖ አባላት መኖራቸውን የተናገሩት የኢትዮ ኒውስ የመረጃ ምንጮች ጥቃቱን ተከትለው ወደ አስታይሽ ከተማ የገባው የአገዛዙ ጦር በአራት ንጹሃን ላይ ጉዳት ሲያደርስ በንብረት ላይ ውድመት ፈጽሟል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ በበኩሉ የዙ የደጋው መብረቅ ኮር በአገዛዙ ላይ ጥቃት ከፍቶ ድል አስመዝግቧል ሲል በአካባቢው ውጊያ እንደተደረገ
አረጋግጧል። በተመሳሳይ በሰሜን ሸዋ ዞን አንኮበር ወረዳ የፋኖ ኃይሎች በከፈቱ ተከታታይ የደፈጣ ውጊያ በርካታ የአድማ ብተና አባላት ላይ ጉዳት መድረሱን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ለኢትዮ ኒውስ በላከው መረጃ አስታውቋል። የአገዛዙ ጦር ጥቃቱ የከፈተበትን በአንኮበር ወረዳ ይፍሩ ጉባ እንዲሁም ድንጋይ መፍለጫና ጎርጎ መገንጠያ አካባቢዎች መሆኑን ነው የአፋብኃ ሸዋ ጠቅላይ ግዛት ያስታወቀው። በሌላ በኩል ባለማጣና ኮረም የነበረው የብልጽግና አገዛዝ የኮማንድ ፖስት ጦር ፈርሶ ወደ ቆቦ ወረዳ መውጣት ተከትሎ ከፍተኛ ውጥረት በሰፈነባት የቆቦ ከተማ አስቸኳይ የጸጥታ ስብሰባ መደረጉን ነዋሪዎች ተናግረዋል። የአማራ ክልል የብልጽግና አስተዳደር የጸጥታ አማካሪ ኮሎኔል በአምላኩ አባይ በመሩት በዚህ ስብሰባ ላይ ሰሞነኛው የራያ ቀጠና የጸጥታ ውጥረት ህወሓትና ፋኖ ጥምረት ፈጥረው ያደረጉት ነው በሚል መደምደሙን የመረጃ ምንጮች ተናግረዋል። በዛሬው ዕለት ጥር 23 2018 ዓ.ም የከተማዋ የአገር ሽማግሌዎችና የሃይማኖት አባቶች ጨምሮ ብልጽግና ጥሪ ያደርግላቸው ነዋሪዎች በተሳተፉበት በዚህ ስብሰባ ላይ የክልሉ የጸጥታ አማካሪ ኮሎኔል በአምላኩ አባይ የአማራ የማንነት ጥያቄዎች ያልተመለሱት በፋኖ ምክንያት ነው የሚል አስገራሚ ንግግር አድርገዋል ነው ያሉት የመረጃ ምንጮቻችን። በተጨማሪም ፋኖ ከህወሓት ጋር ያልተቀደሰ ጋብቻ ፈጽሟል፣ በዚህም ምክንያት ህዝብ እየተፈናቀለ ነው ሲሉ መወንጀላቸውም ተሰምቷል። የሰሜን ወሎ ዞን ሰላምና ጸጥታ መምሪያ ኃላፊ ናቸው የተባሉት ብርጋዴር ጄኔራል ካሳ ደምሌ ደግሞ ከጎናችን ሆናችሁ ለመዋጋት ተዘጋጁ የሚል ቅስቀሳን አሰምተዋል ተብሏል። ሆኖም ሁለቱ የብልጽግና አመራሮች ጥር 21 2018 ዓ.ም አለማጣና ኮረም የነበረውን ጦር ያለ ውጊያ የወጣበት ምክንያት ተጠይቀው ማብራሪያ ሳይሰጡ አልፈውታል ሲሉ ነው የመረጃ ምንጮች ለኢትዮ ኒውስ የተናገሩት። የአማራ ፋኖ ብሔራዊ ንቅናቄ ቀጠናዊ ትስስር ኃላፊ አርበኛ በፈንታው የብልጽግና አገዛዝ ከትግራይ ኃይሎች ጋር ሊያደርገው ለተዘጋጀለት ጦርነት የአማራ ገበሬዎችን በሚኒሻ ስም ከፊት ሊያሰልፋቸው እየሰራ ነው በሚል ማጋለጡ መዘገባቸው ይታወሳል። በትግራይ ክልል የአገዛዝ ጦር በአየር ላይ የሚፈጽማቸው ጥቃቶች ተባብሰዋል። ዛሬ በክልሉ የተለያዩ አካባቢዎች በአየር ላይ የተፈጸሙ የድሮንና የአየር ጥቃቶች ነዋሪዎችን አስጨንቀዋል፣ ሰብአዊና ቁሳዊ ጉዳት አድርሰዋል። በሌላ በኩል ደግሞ የቲዲኤፍ አባላት የትግራይ ሰላም ሰራዊት አባላት በዋጀራ ያደረጉት ውጊያ ከፍተኛ ሰብአዊ ጉዳት አስከትሏል። የአገዛዝ ጦር ከሰሞኑ በአማራና ትግራይ አዋሳኝ እንዲሁም በአፋርና ትግራይ አዋሳኝ ከትግራይ ኃይሎች ጋር ውጊያ ሲያደርግ የሰነበተ ቢሆንም በእነዚህ አካባቢዎች የተደረጉ ውጊያዎች ከከባድ መሳሪያዎች ጨምሮ የድሮን ጥቃቶች የውጊያው ቀጠና ላይ ብቻ ነበር ያተኮሩት። የብልጽግና አገዛዝ ዛሬ ሌሊቱን ጀምሮ ግን በትግራይ የተለያዩ አካባቢዎች ምንም ጦርነት ወይም ግጭት ባልተፈጠረባቸው አካባቢዎች ከባድ የአየርና የድሮን ጥቃቶች ፈጽሟል። ዛሬ ጥር 23 2018 በክልሉ ቆላ ተንቤን የአየርና የድሮን ጥቃት የፈጸመ ሲሆን ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል። ጥቃቱ ረፋድ 4 ሰዓት ከ30 አካባቢ እንደተፈጸመ የተናገሩት የመረጃ ምንጮች የአየር ጥቃቱ በንጹሃን ላይ ጉዳት አርሷል ብለዋል። አገዛዙ በዚህ በቆላ ተንቤን የፈጸመውን ጥቃት የጦር መሳሪያን ለማጥቃት ታሳቢ ያደረገ ነው ብለው የተናገሩት የአካባቢ ነዋሪዎች በጥቃቱ ግን በዋናነት የተጎዱት ንጹሃን ዜጎች ሆነዋል ብለዋል። በተመሳሳይ ቦታ የተፈጸመው ሌላኛው የድሮን ጥቃትም ሰብአዊና ቁሳዊ ጉዳት አርሷል ብለዋል። በዚሁ በትግራይ ክልል ዛሬ ሌሊቱን ከ9 ሰዓት በኋላ የተፈጸመው የድሮን ጥቃት 3 ቦታዎች ላይ ነው የተብሏል። በማዕከላዊ ዞን አንፍሮ ወረዳ ባሉ አዳጊ ከተሞች ማለት ምንጥቾና ገደብታ ወይም ይሃ 3 ዙር የተፈጸመው ይህ የድሮን ጥቃት አንድ ሰው የሞተበትና አንድ ደግሞ ከፍተኛ ጉዳት የደረሰበት እንደሆነ የአካባቢ ፖሊስ ይፋ አድርጓል። በተፈጸመው የድሮን ጥቃት ሰብአዊ ጉዳት ከመድረሱ ባሻገር 2 የጭነት ተሽከርካሪዎች ላይ እና የጫኑት ሸቀጣሸቀጥ ላይ ጉዳት ደርሷል። በሌላ በኩል በክልሉ ደቡባዊ ዞን ወጀራት አካባቢ የተደረገው ውጊያ ከፍተኛ ሰብአዊ ጉዳት አድርሷል። ባለፉት 2 ቀናት በከባድ መሳሪያ የተደረገው ይህ ውጊያ በርካታ ተዋጊዎች የሞቱበት ነው ብለዋል የአካባቢ መረጃ ምንጮች ለኢትዮ ኒውስ ሲናገሩ። ውጊያው በዋናነት በቲዲኤፍ እና በቲፒኤፍ መካከል የተካሄደ ነው ያሉት የመረጃ ምንጮቻችን ከሁለቱም ወገን ብዙዎች ሞተዋል፣ ከፍተኛ ቁጥር ያላቸው የሰራዊቱ አባላት ደግሞ ቆስለዋል ብለዋል። በተለይም የሰራዊት አባላቱ ሕክምና ማግኘት ባልቻሉበት ሁኔታ በነዋሪዎች መንደር በተለያዩ ቦታዎች ላይ ወድቀው ይገኛሉ፣ ሬሳቸውም አልተነሳም። ይህም የሆነው ባለፉት 2 ቀናት በተካሄደ ውጊያ ነው ብለዋል። በዚህ የወጀራት ቀጠና ውጊያ የትግራይ ኃይሎች ራሱን የትግራይ ሰላማዊ ኃይል በማለት ከሚጠራውና በብርጋዴር ጄኔራል ገብረ እግዚአብሔር በየነ ወይም ወዲያን ጥሩ ከሚመራው ኃይል ጋር ያደረጉት ውጊያ ሲሆን በዋናነት በመድፍ በድሽቃና ሌሎች የቡድን መሳሪያዎች የተደረገ ነው ተብሏል። በቅርብ ርቀት ላይ ይተያዩ ስለነበር የኃይል ሚዛናቸውም ሰፍተኛን ስለነበረ የትግራይ ሰላም ኃይል አባላት የሚባሉት ሆነ በዋናነት የቲዲኤፍ አባላት ድሽቃን ጨምሮ የቡድን መሳሪያዎችን መድፍን ጨምሮ ተጠቅመዋል ብለዋል። ይህ ሁሉ ክስተት በአጭር ቀናት ውስጥ በተከሰተበት ሀገርና ክልል ያሉ መሪዎች ግን እስካሁን ዝምታ መርጠዋል። የአየር በረራ ሙሉ ለሙሉ በትግራይ ክልል የተከለከለ ሲሆን በባንኮችና ሌሎች አገልግሎት መስጫ ቦታዎችም የአገልግሎት መቆራረጥና ከፍተኛ የሆነ የገንዘብ እጥረት አጋጥሟል። ከትግራይ ወደ ሌሎች የኢትዮጵያ አካባቢዎች
አካባቢዎች በየብስና ትራንስፖርት የሚደረግ ጉዞ የቆመ ሲሆን ከአዲስ አበባና ሌሎች አካባቢዎችን በተመሳሳይ የሚደረግ የየብስ የመኪና ጉዞ የለም ብለዋል። ጉዳዩ አሳሳቢ መሆኑን በተመለከተ የአፍሪካ ህብረት፣ የኢትዮጵያ ሰብዓዊ መብት ኮሚሽንና አንዳንድ ታዋቂ ግለሰቦችና የአሜሪካ ፖለቲከኞች መግለጫዎችን ያወጡ ሲሆን በተፋላሚ ወገኖች በኩልም ሆነ በፖለቲከኞች በኩል እስካሁን ይህ ነው የተባለ ነገር አልተገለጸም። ከ5,000 በላይ ኢትዮጵያን ከአሜሪካ እንዲወጡ የሚያደርገውን ውሳኔ ፍርድ ቤት በጊዜያዊነት አገደው። የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት መብት የሌላቸው ኢትዮጵያን ከአሜሪካ እንዳይባረሩ ያደረገውን ህጋዊ ከለላ ለማቋረጥ ያስተላለፈው ውሳኔ ፍርድ ቤት በጊዜያዊነት ማገዱ ተሰምቷል። ይህ የፍርድ ቤቱ ብይን አሜሪካን ለቀው ለመውጣት 2 ሳምንት ብቻ የቀራቸውን ከ5,000 በላይ ኢትዮጵያን የቆይታ ጊዜ የሚያራዝም ነው። በአሜሪካ ቦስተን ከተማ የሚገኙ የፌዴራል ዳኛው ብሪያን መርፊ ይህንን ብይን የሰጡት ትላንት አርብ ጥር 22 2018 ዓ.ም እንደሆነ የዜና ወኪል ሮይተርስ ዘግቧል። የአሜሪካ ዲስትሪክት ዳኛ ይህንን ጉዳይ የተመለከቱ 3 ኢትዮጵያን አፍሪካን ኮሚኒቲ ቱጌዘር ከተባለ የአፍሪካውያን ስደተኞች መብት ተሟጋች ቡድን ጋር በመሆን ባለፈው ሳምንት ክስ መክፈታቸውን ተከትሎ ነው። ለፍርድ ቤቱ የቀረበው ክስ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት የአሜሪካ መንግስት ለኢትዮጵያን ጥገኝነት ጥያቄዎች ሲሰጥ የነበረውን ጊዜያዊ የከለላ ለማቋረጥ ታህሳስ መጀመሪያ ያስተላለፈው ውሳኔ የሚቃወም ነው። እንዲቋረጥ ከተወሰነው ከለላ በቀድሞው የአሜሪካ ፕሬዝዳንት ጆ ባይደን የስልጣን ዘመን በ2015 ዓ.ም ተግባራዊ የሆነ ነበር። የባይደን አስተዳደር የጥገኝነት መብት የሌላቸው ኢትዮጵያን ከአሜሪካ እንዳይባረሩ እንዲሁም የመስራት ፈቃድ እንዲያገኙ የሚያደርገውን ይህን ከለላ የዘረጋው በዋነኛነት ከትግራይ ጦርነት ጋር በተያያዘም ነበር። በመጀመሪያ የህጋዊ ከለላ ለ1 ዓመት ከመንፈቅ እንዲቆይ ተወስኖ የነበረ ሲሆን ጊዜው ሲጠናቀቅ ግን ኢትዮጵያ ውስጥ ያለው የደህንነት ስጋት አለመቀረፉ ተገልጾ ለተጨማሪ 18 ወራት ተራዝሟል። ሁለተኛ የቆይታ ጊዜ ባለፉት ታህሳስ መጀመሪያ መጠናቀቁን ተከትሎ ግን በስደተኞች ላይ ጠንካራ እርምጃዎች እየወሰደ ያለው የትራምፕ አስተዳደር ከለላውን ላለማራዘም ወስኗል። በዚህም አሰራር አማካኝነት ከለላ ያገኙ 5,000 ገደማ ኢትዮጵያን በ60 ቀናት ውስጥ አገሪቱን ለቀው እንዲወጡ ቀነ ገደብ ሰጥቷል። ይህ እርምጃ መቃወም በፍርድ ቤት ክስ የመሰረቱት የኢትዮጵያውያንና የመብት ተሟጋች ቡድን የትራምፕ አስተዳደር በአገሪቱ የትግል ግጭቶች እየቀጠሉ ባሉበት ሁኔታ በ60 ቀናት ማስጠንቀቂያ ብቻ ከለላውን ማቋረጡ ህገወጥ ነው ሲል ተከራክረዋል። የሀገር ውስጥ ደህንነት ሚኒስትሯ ክርስቲና ነው ይህን እርምጃ የወሰዱት ነጭ ባልሆኑ ስደተኞች ላይ ባላቸው የህገ መንግስታዊ ጥላቻ ላይ በመመስረት ነው ሲሉ ባቀረቡት ክስ መወንጀላቸውን የሮይተርስ ዘገባ ያመለክታል። ጉዳዩን የተመለከቱት ዳኛ ብሪያን መርፊ ህግ ክርክሩ የሚሰማበት ተጨማሪ ጊዜ ለመስጠት ሲሉ ኢትዮጵያኑ ለቀው እንዲወጡ የተቀመጠው ቀነ ገደብ እንዲታገድ የሚያደርግ ትዕዛዝ እንደሚሰጡም አስታውቀዋል። በዚህ ጊዜ ውስጥ የሀገር ውስጥ ደህንነት መስሪያ ቤቱ እንዴት እዚህ ውሳኔ ላይ እንደደረሰ የሚያስረዳ ዝርዝር መዝገቦች እንደሚያቀርብ አስረድቷል። ዘገባው እንደሚያመለክተው ዳኛው እነዚህ ሰነዶች ላይ ተመስርተው የመስሪያ ቤቱን እርምጃ ለተጨማሪ ጊዜ ለማገድ ውሳኔ ያሳልፉ እንደሆነ ያጤናሉ ተብሏል። የአሜሪካ ፍትህ መስሪያ ቤት በስደተኞች ተሟጋች ቡድን ለቀረበው ክስ ምላሽ ለመስጠት ተጨማሪ ጊዜ ጠይቆ እንደነበረም ተገልጿል። ይህም ቢሆን ግን በኢትዮጵያ ላይ የተላለፈው ውሳኔ ለጊዜውም ቢሆን እንዲዘገይ በዳኛው መበየኑን የተሰማው ዳኛ መርፊም የመስሪያ ቤቱን መዝገቦች ከቀረቡላቸው በኋላ ከሁለቱ ወገኖች የሚቀርቡ ተጨማሪ ክርክሮች እንደሚያዳምጡም ተናግረዋል ማለት ቢቢሲ ዘግቧል። ደቡብ አፍሪካና እስራኤል አንዳቸው የሌላኛውን ዲፕሎማት ማባረራቸው ተሰማ። ደቡብ አፍሪካ ዲፕሎማቲክ መርህ ጥሰዋል ያለቻቸውን ከፍተኛ የእስራኤል ዲፕሎማት ስታባረር እስራኤል የደቡብ አፍሪካ ልዑክ አባራለች። በደቡብ አፍሪካ የእስራኤል ዲፕሎማት ኤሪል ሲዳማ በ72 ሰዓታት ውስጥ ከደቡብ አፍሪካ እንዲወጡ ትዕዛዝ ማስተላለፉባቸው በሰዓታት ልዩነት እስራኤል የሚገኙ የደቡብ አፍሪካ የፍልስጤም ዲፕሎማት ሻውን ኤድዋርድ ቪልድት በ72 ሰዓታት ውስጥ እንዲወጡ እስራኤል አዛለች ተብሏል። ደቡብ አፍሪካ እስራኤልን በፍልስጤም ጉዳይ በዓለም አቀፍ ፍርድ ቤት ከከሰሰች በኋላ በሁለቱ ሀገራት መካከል ያለው ግንኙነት ሻክሯል። በደቡብ አፍሪካ የእስራኤል ዲፕሎማት በይፋ የማህበራዊ ሚዲያ ገጽ ፕሬዚዳንት ሲሪል ራማፎሳ ከመተንኮሳቸው በተጨማሪ ያለ ፈቃድ የእስራኤል አመራሮችን ወደ ደቡብ አፍሪካ መጋበዛቸው ተገልጿል። የደቡብ አፍሪካ ውጭ ጉዳይ ሚኒስቴር ዲፕሎማቱ መብታቸውን በዝብዘዋል ሲል ከሷቸዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የውጭ ጉዳይ ሚኒስትራቸው ጌዲዮን ሳር የደቡብ አፍሪካ ሐሰተኛ ወንጀላና መሰረተ ቢስ እርምጃ ተከትሎ የአገሪቱን ዲፕሎማት ማባረራቸውን ገልጸዋል። እስራኤልም ሆነ ደቡብ አፍሪካ ያባሯቸው ዲፕሎማቶች በየሀገራቸው ከፍተኛ እርከን ላይ የነበሩ ናቸው። እስራኤል በደቡብ አፍሪካ እንዲሁም በደቡብ አፍሪካም በእስራኤል አምባሳደር የላቸውም በማለት የተዘገበው ቢቢሲ ነው።
አሜሪካ ለእስራኤልና ሳውዲ አረቢያ በ16 ቢሊዮን ዶላር ጦር መሳሪያዎችን ልትሸጥ መሆኑ ተሰማ። የፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ 16 ቢሊዮን ዶላር የሚጠጋ የሚከፈልባቸው የተለያዩ ዘመናዊ የጦር መሳሪያዎችን ለእስራኤልና ለሳውዲ አረቢያ እንዲሸጡ ፈቃድ ሰጥቷል። ይህ በአሜሪካ የውስጥ ጉዳይ መስሪያ ቤት በኩል ይፋ የተደረገው የባለብዙ ቢሊዮን ዶላር የአሜሪካ የጦር መሳሪያ ሽያጭ የተፈቀደው በባህረ ሰላጤው አካባቢ አሜሪካ በኢራን ላይ ጥቃት ትፈጽማለች የሚል ከፍተኛ ውጥረት በተፈጠረበት ጊዜም ነው። የጦር መሳሪያ የሚሸጡት ደግሞ የኢራን ዋነኛ ጥላት ለሆነችው እስራኤልና በአይነ ቁራኛ ለምትጠብቃት ሳውዲ አረቢያ ነው። አሜሪካ በዚህ ውሳኔዋ ከፍተኛ ገንዘብ የሚያስገኘው የጦር መሳሪያ በ9 ቢሊዮን ዶላር ለሳውዲ አረቢያ እንዲሁም በ6.5 ቢሊዮን ዶላር በላይ ደግሞ ለእስራኤል ሽያጭ ፈጽማለች። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መረጃ በ4 ቢሊዮን ዶላር በሚጠጋ ገንዘብ 30 አፓቼ የተባሉ የጦር ሄሊኮፕተሮችና ቀሪ ደግሞ የእግረኛ ወታደሮች የውጊያ ተሽከርካሪዎች ለእስራኤል ይሸጥላታል። በተጨማሪም የአሜሪካ መከላከያ መስሪያ ቤት ፔንታገን እንዳስታወቀው ሳውዲ አረቢያ ከ700 በላይ ፓትሪየት ሚሳይሎችና ተያያዥ የጦር መሳሪያዎችን እንድትገዛ ተፈቅዶላታል ነው የተባለው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።